ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ጠፍቻለሁ። የጠፋሁት ምክንያት ምንድነው? አሞኝ ነበረ። ጥርሴን በጣም አሞኝ፣ ፊቴ ሁሉ አባብጦ ነበረ፣ ጥርሴ አብጦ ማለት ነው። እና በአጋጣሚ ስትዬ ደግሞ ማነው ብር የለኝም ብላ ትንሽ አቆይቼው ነበረ። እየሄድኩ ቼክ እያደረኩ ትንሽ አቆይቼው የሚገርማችሁ በጣም እያመመኝ ነበር በጣም እና በቃ ካለበለዚያ በራሴ ደሞዝ ልታከም በራሴ ገንዘብ ልታከም አልኩና በራሴ ገንዘብ ነው የታከምኩት። ምክንያቱም እንግዲህ እሷ የለኝም ካለ ግዴታ እስከምሞት መጠበቅ የለብኝም በራሴ ደሞዝ። እዚህ ደግሞ ብታይ ዱባይ ሲነቅሉ ውድ ነው በእውነት ትንሽ ብር አይደለም። እና እንደዛ ነው የጠፋሁትኝ። እንዴት ናችሁ ውዶች? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በዚህ አጋጣሚ ግን አንድ ነገር ልላችሁ የፈለኩት ሰዎቻችሁ ገንዘብ የለንም የምናሳክምበት የለንም በቃ በራስሽ ታከሚ ካሏቸው በቃ ብላችሁ የራሳችሁን ህይወት አመቻችታችሁ ታከሙ። እሺ ውዶችዬ፣ አዎ ታከሙ። ምክንያቱም ማለት ነው እስከምትሞቱ አትጠብቁ። ሙቀቱ አያችሁ፣ ሙቀቱ በጣም ከባድ ነው እና እስከምትሞቱ አትጠብቁ። ምክንያቱም እናንተ ደህና ሆናችሁ ስትሰሩ ነው ሌላውንም እንትን የምታስተዳድሩም የምትረዱም ማለት ነው። እኔ ራሱ አልገባኝ እንዴ በብሬ ለምን እታከማለሁ ብዬ ትንሽ ተሰቃየሁኝ። እና በዚህ አጋጣሚ የምንላችሁ ነው ውዶች፣ ካመማችሁ ሰዎቹ አናሳክምም ካሎቻቸው እናንተ በራሳችሁ ታከሙ፣ በራሳችሁ ብር ታከሙ። እስከምትጎዱ አትጠብቁ። አሁን ለምሳሌ ወገባቸውን የሚያማችሁ ኩላሊታቸውን የሚያማችሁ ምናምን ከሆነ እነሱ አናሳክምም የለንም ካሉ ታክሙ በራሳችሁ። ምክንያቱም የከፋ አደጋ ሊኖር ይችላል። ወደ ሌላው የከፋ አደጋ እንዳትሄዱ ታከሙ ውዶችዬ በራሳችሁ። ዛሬ መልክቴ ይሄ ነው። እኔ በጣም አሞኝ ስለነበረ ጥርሴን አሞኝ ስለነበረ በጣም ነው የተቸገርኩት። ገባችሁ ውዶችዬ? እና ወፎቹ በትየዋ ወፍ አላት እና ውዶችዬ የምልላችሁ ነው እናንተም በራሳችሁ ታከሙ። አናሳክምም ካሉ በራሳችሁ ታከሙ። ገብቷችኋል? እስከምትሞቱ ራሳችሁን እስከምትጎዱ አትጠብቁ ለማለት ነው ዛሬ የመጣሁት ውዶችዬ። ተመልካቾቼ፣ ተከታዮቼ በጣም ነው የማመሰግን። ሰብስክራይብ እያደረጋችሁኝ ነው። በዚህ አጋጣሚ ብዙ የማመሰግናችሁ ሰዎችም አላችሁ፣ ቲክቶከሮች፣ ዱባይ ታዋቂዎች በጣም ነው የማመሰግናችሁ እና በጣም አመሰግናለሁ። በጣም ነው የማመሰግን። እግዚአብሔር ይስጥልኝ። አሁንም ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ኮመንት ጻፉልኝ። ሰብስክራይብ የምታደርጉኝ እንደዚሁ በጣም አመሰግናለሁ ውዶችዬ። እና ዛሬ መልእክቴ ምንድነው? ታምሜ ስለንም በራሴ ደሞዝ ነው የታከምኩኝ የለኝም ብላ ማለት ነው። ስለዚህ እናንተም በራሳችሁ ደሞዝ ታከሙ። በቃ ሰዎቹ የለኝም ካሉ ምንም ማድረግ አትችሉም። ሰው ቤት ሆናችሁ ሰው ሀገር ሆናችሁ መሞት የለባችሁም። ስለዚህ ታከሙ። እኔ እንደዛ ነው በቃ መጀመሪያ አልታከምም በራሴ ያልኩኝ፣ በጣም ተደራደርኩ ስንት ቀን ሙሉ አልታከምም ብዬ፣ መጨረሻ ግን በራሴ ነው የታከምኩት። ምክንያቱም በጣም ነው ያመመኝ። በጣም ልነግራችሁ አልችልም እንዴት እንዳመመኝ። ደግሞ ሁሉን ነው የሚቆጣጠር ጥርስ እና ውዶችዬ እንደዚህ ልላችሁ ነው የመጣችሁ በሞላው አረብ ሀገር ያላችሁ መልክቴ የማያሳክሟችሁ ከሆነ በእነሱ ገንዘብ የማያሳክሟችሁ ከሆነ በራሳችሁ ገንዘብ ታከሙ። በሽታ ላይ ሳትወድቁ የባሰ በሽታ ሳይመጣባችሁ ሌላውን ለማግኘት ግዴታ እናንተ ጤነኛ መሆን አለባችሁ። ታከሙ፣ በቃ ታከሙ። ያለውን ነገር ታከሙ። ታከማችሁ ራሳችሁን ጠብቁ። በተረፈ ደግሞ ራሳችሁን ጠብቁ። በጣም የማመሰግን። የዛሬ መልእክቴ ራሳችሁን ጠብቁ። ከታመማችሁ ሰዎቹ አንወስድም ካሉ ማለት ነው ራሳችሁ በራሳችሁ ገንዘብ ታከሙ። በቃ በራሳችሁ ገንዘብ ታከሙ። ከራሳችሁ በላይ ማንም የለም። እናንተ እዚህ ሰው ሀገር ብትሞቱ ማንም ለእናንተ እንትን አይልም፣ አያዝንም። ምክንያቱም ታከሙ። በቃ ይሄ መልእክቴ ነው። ታከሙ። በጣም ነው የማመሰግን።